በዛሬ ቪዲዮ የምንመለከተው እንዴት አድርገን አፕሊኬሽኑን እንደምናወርደው ነው። እንዲሁም ደግሞ እንዴት አድርገን የፊት አሻራ እንደምንሰጥ ቬሪፋይድ እንደምናደርግ ነው። ደግሞ እንዴት አድርገን ስፒን እንደምናደርግ ነው። እሺ ቤተሰብ መጀመሪያ አፕሊኬሽኑን ለማውረድ ቴሌግራም እንገባለን። ከዛ ቴሌግራም ከገባን በኋላ ያው እዚህ ጋር የቴሌግራም ቻናል ዩዘር ኔም አለ። እዚህ ጋር ከላይ ያለውን እሱ ሰርች ታደርጉታላችሁ ወይም ደግሞ የኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ከዛ በመቀጠል እዚህ ጋር አለች የአፕሊኬሽኗ ሊንክ እንደዚህ ወደ ታች ታደርጉና እዚህ ጋር ያለችው ናት። እዚህ ጋር ከላይ እንደምትመለከቱት እንደገባችሁ 3 ስፒን የምትላለች በአማርኛ የተጻፈች ይሄኛው ማለት ነው። ከዛ ዝቅ ብላችሁ በሰማያዊ ያለችውን እሷን አንድ ጊዜ ትነኳታላችሁ። ልክ እሱ እንደዚህ አንድ ጊዜ በምንነኩበት ሰዓት ወደ ዳውንሎድ ቦታው ይወስደናል ማለት ነው። ከዛ እናንተ ጋር ቀጥታ ዳውንሎድ ሊላችሁ ይችላል። ምልክቷ እንደዚህ ላይ ሆንባችሁ ይችላል። ዳውንሎድ የሚለውን አሁን ለምሳሌ እኔ ጋር እዚህ ጋር ከስር ነው የመጣችብኝ፣ እዚች ጋር ነው የመጣችው። ከዛችኛቱን አንድ ጊዜ ዳውንሎድ የምትለው አነካታለሁ። ከዛ ያው እዚህ ጋር እንደምትመለከቱት ወደ ፕሌይ ስቶር ወስዶኛል። ከዛ ኢንስቶል የሚለውን እነካዋለሁ ማለት ነው። ከዛ እስከሚወርድ ድረስ ተጠብቀዋለሁ። በዚህ አጋጣሚ የቴሌግራም ግሩፕ ያልተቀላቀላችሁ ካላችሁ ሊባህ 1621 ብላችሁ ሰርች በማድረግ መቀላቀል ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አፕሊኬሽኑ እዚህ ጋር ወርዶልኛል ማለት ነው። ይሄንን አንድ ጊዜ እነካዋለሁ። ከዛ ኦፕን የሚል ይመጣል። ደግሜ እሱንም እነካዋለሁ። ከዛ በኋላ እስከሚከፍት ድረስ ትንሽ እንጠብቀዋለን። ከዛ ያው እዚህ ጋር እንደምትመለከቱት በጎግል ሎጊን አድርጉ እያለን ነው እዚህ ጋር። ከዛ እኔ በጎግል እሱን እነካዋለሁ አንድ ጊዜ። ከዛ ለእናንተ ኢሜል ያስመርጣችኋል። እኔም ደግሞ የምፈልገውን ኢሜል እነካለታለሁ። ልክ እንደገባችሁ እንደዚህ ያመጣላችኋል። ከዛ ስታርት ትሉታላችሁ። ከዛ እዚህ ጋር እናንተ የምታደርጉት ይሄ ለእናንተ ለማሳየት የከፈትኩት ስለሆነ ያው እዚህ ጋር እንደምትመለከቱት እዚህ ጋር ብዙ ሰዎች እየሰሩ ይገኛሉ። አሁን ለምሳሌ ኢትዮጵያውያንን መመልከት ብንፈልግ ያው እዚህ ጋር ከላይ ያው እዚህ ጋር ያለችዋ ምልክት ያረኩባት እዚህ ጋር ኢትዮጵያውያን አሉ ማለት ነው። እሱን አንድ ጊዜ ስንነካ ያው እዚህ ጋር እንደምትመለከቱት የተለያዩ ኢትዮጵያውያን ኮይን የሚሸጡ ሴለሮች ብዙ ኢትዮጵያውያን አሉ ማለት ነው። እንደምትመለከቱት ብዙ ሰው እየሰራው ነው። ስለዚህ እናንተም ፈጥናችሁ መጀመር አለባችሁ። አሁን በአጭር ጊዜ ነው የመጣው አፕሊኬሽኑ። ከዛ እናንተ እዚህ ጋር ትመጡና እዚህ ከስር የሰው ምልክት ያለችበት ፓርት ላይ እዚህ ጋር የሰው ምልክት አለች። እሷን አንድ ጊዜ ትነኳታላችሁ። ከዛ ቬሪፋይድ ማድረግ አለባችሁ። ፓርቲ ለመግባት ወይም የተለያዩ ነገሮችን ለማድረግ ቬሪፋይድ ማድረግ አለባችሁ። ቬሪፋይድ የሚለውን ትነኩታላችሁ አንድ ጊዜ። ከዛ እዚህ ጋር እናንተ ቬሪፋይድ ነው የሚለውን አንድ ጊዜ ትነኩታላችሁ። እዚህ ጋር ሆስቱ ናችሁ ነው ወይስ ኤጀንሲ ሆናችሁ ነው የሚለውን ያስመርጣችኋል። እኔ ለምሳሌ ሆስት ብለው ከዛ በኋላ ኢንተር ኤጀንሲ ኢንቫይት ኮድ ይላል። ይሄ ማለት እኔ የኔን ኮድ ነው የምታስገቡት። ኮዱ ያው እዚህ ጋር በጎን በኩል ስክሪኑ ላይ አለ። እሱን ታስገቡለታላችሁ። ከዛ ከጎን ስክሪኑ ላይ ያለው ልክ ከኮዱን ካስገባችሁ በኋላ ኔክስት የሚለውን ከነካችሁት በኋላ እዚህ ጋር ቬሪፋይድ የሚል መልሶ ያመጣላችኋል። እሱን ትነኩታላችሁ። ከዛ በኋላ እናንተ እዚህ ጋር ከላይ የካሜራ ምልክት አለች። እዚህ ፓርት ላይ የካሜራ ምልክት አለች። እሷ ጋር አንድ ጊዜ ተነኳትና ያው መምራት አልችልም። ከዛ በኋላ እዚህ ጋር ከስር ስታርት ቬሪፋይድ የምትላለች እሷን በመንካት ቬሪፋይድ ማድረግ ትችላላችሁ ማለት ነው። ደግሞ ፓርቲ መቀመጥ ከፈለጋችሁ እዚህ ጋር ማይክ አለች። እቺኛቱ እዚች ጋር የማይክ ምልክት አለች። እሷን አንድ ጊዜ ተነኳትና እናንተ ቀጥታ ያስገባችኋል ማለት ነው። እኔ ግን አሁን እዚህ ጋር የቬሪፋይድ ብዬ ስላለ ቀጥታ መግባት አሁን ያልችልም። ግን እናንተ ለማሳየት እዚህ ጋር ይሄው እዚህ ጋር እንደምትመለከቱት የእናንተን ስም ማስተካከል ትችላላችሁ። እዚህ ጋርም ደግሞ አለ ጎቱ ላይ ትፍታላችሁ። ስማችሁን ካስተካከላችሁ በኋላ ጎቱ ላይ በማለት ላይቭ መግባት ትችላላችሁ። ከዛ ከፓርቲው ቀጥሎ ሌላኛው ደግሞ ዋነኛውና አስፈላጊው ነገር እዚህ ጋር ከላይ እንደምትመለከቱት እዚህ ጋር ልፍ የሚሉ ነገሮች አሉ። እኛ እዚህ ጋር እናስቀይረውና እዚህ ጋር ላኪ የሚለውን እሱን አንድ ጊዜ ትነኩታላችሁ። ልክ እሱ እንደዚህ ከነካችሁት በኋላ ወደ እንደዚህ አይነት ቦታ ያመጣችኋል።
ከዛ እዚህ ጋር ስፒን የሚል አለ። ስፒን የሚለው ለእናንተ ለምሳሌ እንደገባችሁ 3 ነው የሚሰጣችሁ፣ 3 እድል ነው የሚሰጣችሁ። እኔ 3ቱን ስለተጠቀምኩት ነው። ስፒን ታረጉና እዚህ ጋር 0 ነጥብ የኔ እዚህ ጋር 4.717 የሚል አለ። ለኔ የሰጠኝ እንደዛ ነው ማለት ነው። እናንተ ደግሞ ከዚህ በላይ የሚሰጣችኋል እድላችሁ ከሆነ ማለት ነው። ከዛ ይሄኛውን ለማውጣት እናንተ ማውጣት ከፈለጋችሁ እዚህ ጋር ከላይ የምትመለከቱት ለማውጣት 4.55 መሆን አለበት። ከዛ በኋላ ልክ 55 ከገባ በኋላ ከፈለጋችሁ በቴሌብር ከፈለጋችሁ በተለያዩ በኢትዮጵያ ባንኮች እንዲሁም ደግሞ በዶላር ማውጣት ትችላላችሁ ማለት ነው። ፈለጋችሁ የውዝች ጋር ከስራለች ኢንቫይት ፍሬንድ የምትለዋ እሷን አንድ ጊዜ ተነኳትና ከዛ በኋላ ሊንካችሁን ኮፒ አድርጋችሁ ኢንቫይት ማድረግ ትችላላችሁ። ኢንቫይት ካረጋችሁ በኋላ ጓደኛችሁን እሱ ኢንቫይት አድርጋችሁ ቬሪፋይድ ካረገና እና ደግሞ ሬጂስተር ካረገ ለእናንተ ይሰጣችኋል ማለት ነው። የዛሬው አፕሊኬሽን ይሄኛውን ይመስላል። በፓርት 2 ደግሞ መለሳለሁ።